እዚህ ሀገር በሃይማኖት ሰበብ የሚጎዱ ሰዎች በስተዋል። ሃይማኖትን ተገን አድርገው ወንጀል የሚሰሩ ሰዎች በስተዋል። በዚህ በሰማንያ አንድ መጽሐፍ ቅዱስ ላይ አንድ ጥቅስ አለ ከዛሬው ቪዲዮ ጋር የሚያያይዘው ማለት ነው። ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 19 አንድ ቃል አለ። እነዚህም ፍጻሜያቸው ለጥፋት ነው፣ ወዳቸውን የሚያመልኩ ክብራቸው ውርደት የሆነባቸው ምድራውያንም የሚያስቡ ናቸው ይላል። አስመሩበት። ክብራቸው ውርደት የሆነባቸው ከዛሬው ቪዲዮ ጋር ይጥቅስ ምን ያያዘው የሚለውን በዛሬው ቪዲዮ እንመለከታለን። አዳዲስ ውዝግቦች አሉ። እነዛን ኒውትራል ሆነን ከማል ሆነን ልክ ነው ልክ አይደለም የሚለውን በዚህ ቪዲዮ እንቃኛለን ማለት ነው። ማን ያዟል አዲስ ቪዲዮ ሪቪል አድርጓል። በሰሞኑ ጉዳይ አብረን እንመለከታለን። የሚስፕሮዚንግ ነው። አብራችሁን ቆዩ። እሺ ወደ መጀመሪያ ቪዲዮ ስናልፍ ምንድነው እህታችን አና የምትባል በቲክቶክ ዓለም የምትታወቅ አንድ ቃል ተናግራለች። ብዙ አይነት ቪዲዮ ሪቪል ተደርጓል በእሷ ጉዳይ። ግን እኔ አንድ ያስተዋልኩት አንድ ቪዲዮ አለ። ስቴታችን እንደ ሀገር ኢንሳልት ያደረገችበት የወጣ ቪዲዮ አለ። እስቲ አብረን እንመልከተው። ተማመኔን ይዤ ቤተሰቦቼን ካለባቸው ችግር ላውጣ ወይስ በሆነ ባልሆነው ጀጅ ለሚያደርገኝ ቁንጭርጭር ላለ ህዝብ ነው ሀና እንግዲህ ሊጨነቅ ቁንጭርጭር ህይወቱ ራሱ ተቀናጭሮ በእኔ ባህና ሊያጣጣ በሚመስለው ህዝብ። አሁን እንግዲህ ብዙ ቪዲዮዎች ተለቀው ሰዎች እንደው በማያገባ ሲነከራከር ይቻላል። እህታችን ልክ ነው ያደረገችው አይደለችም የሚለው መሀል ላይ ሆነን እስቲ እንዳኘውና ኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣን ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። ይቅርታ ጠይቃለሁ ብሎ ይቅርታ ሀገር የምጠይቀው እስከዛሬ እንደዚህ አይነት ኮንቴንት ያለው ቪዲዮ ባለመስራት ነው። ኖርማል አይደለም የሚል እንግዲህ አሁን ወደ ኤፒሶድ 3 ደርሷል። እስከዛሬም ይሄን ባለመስራት ይቅርታ የምጠይቀው ላደረኩት ነገር ምንም አላደረኩም ማለት ያለው ዜት ቪዲዮ ለቋል። ሰዎችን በዚህ አሁንም እኔ እንጃ እኔ አሁን አንዳንዴ እነዚህ ሰዎች የእውነትም የሚመላለሱት በቪዲዮአቸው ቃላት የሚወራወሩ አይነት ተደርጎ የሚታሰብ ከሆነ እኛ እኮ አይመለከተን። እነዚህ ሰዎች በውስጥ ይፍቱት። ወንድማችን እሸቱ ከዚህ ቪዲዮ ጋር ተይዞ አዲስ የሆነ ሀሳብ አንስቶ ነበር። ስትሪማን ፋላሲ የሚል አለ። ሰዎች እናንተ መከራከር ሳይቀታቸው የእናንተ ነገር በማቅለል ደግሞ ወይም አዲስ የሆነ ነገር በመፍጠር ወይም ኤግዛግሬት በማድረግ እናንተን ለመከራከር ይሞክራሉ የሚል ሀሳብ አንስቷል። ስትሪማን ፋላሲ ስትሪ ማለት ጀስት ገለባ አይደለም። ነገሮችን አቀልለው ወይም ደግሞ ኤግዛግሬት አድርገው ይከራከሯቸዋል የሚል ሀሳብ አንስቷል። ወንድማችን እሸቱ ላይም ይህ ነገር ሀፕን ያደርግ ይመስለኛል። እስቲ ወደ ቪዲዮ እንሂድ። እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሀሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሀሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ኃጢአት እየሰሩ በአደባባይ መዋል ቢደነቅም ባለም
በፍጹም ኖርማል አይደለም። ክፍል 4 ይቀጥላል። እንግዲህ የእሸቱ ሀሳብ እዚህ ጋር እያለ ያለው ኃጢአት ሁሉም ሰው ይሰራል፣ ሁሉም ሰው ኃጢአት ሊሰራ ይችላል። ግን ይሄ እንደ ኖርማል ተደርጎ ለምሳሌ ዛሬ እንዲህ አድርጌያለሁ፣ እንዲህ የሚባል ኃጢአት ሰርቻለሁ፣ ሶ ፒስ አፕ ጋይስ አይነት የሚል ነገር ኪፕ ጎይንግ፣ እንደዚህ አይነት ነገር መደረግ የለበትም ነው እያለ ያለው እሸቱ። ያስማማል? ፍርዱ ለእናንተ ልተው። ከዚህ ጋር ተያይዞ ወንድማችን ናቲ በቃ ሊጣል የማይችል ሀሳብ አንስቶ ነበረ። እስቲ ወደ ወንድማችን ናቲ ደግሞ ሄድ። እሸቱ አሁን ያለችውን ነገር አድርጎ ሊሆን ይችላል፣ 100% አድርጓልን ብዬ አምናለሁ። ቀርጾ በፕራውድ እንደኔ አድርጎ ብሎ ግን ፕሮሞት አላደረገም። አያችሁ የእሸቱ የኮር ችግር የሜሴጅ ኮር ችግር የለበትም፣ የዲሊቨሪ ችግር ነው። ኦኬ ከአባቱ ጋር ምን ታመጣላችሁ በአዲሱ ቪዲዮ ብሎ አልሰራም እሸቱ። ጠጥቶ ሰክሮ ስከሩ እንጂ ምን ችግር አለው የሚል መልእክት አላስተላለፍም። አየህ ሴንሴሽን ነው ይሄ። አንዳንድ እንደውም ያስተዋልኩት ይቅርታ አድርጉልኝና ያው ሊደብራችሁ ይችላል፣ አጌንስት ዘ ትሬንድ ስለሆነ የእሸቱ ላይ ቂም ያለበት ሰው ሁሉ እዚህ ውስጥ መቶ አፉን ያላቀቀ እንደሆነ እየተረዳሁት መመለስ። አሁን ማስታወቂያ መስራት መዝሙሩንም ብልግናውንም አቁሞ ዝም ብሎ ድራማ ቭሎግ ሽርሽር አብረን እንውጣ አዲስ አበባን አብረን እንይ የሚል ቪዲዮ መሰራት አለበት በባምቢ። አሁንም ተመልሼ ግን መቀመጫ ነው ነፃ ይወጣኛል ከተባለ ግን አሁንም አዙሪቱ ይቀጥላል። በቃ ምን የማይጠራሰ ማለት ይሄ ተስማሙበታላችሁ? እስቲ በቲክቶኩ በመንፈሳዊ ኮንቴንት የሚታወቅ አንድ ወንድማችን ዲያቆን ሲራክ የሚባል አንድ ወንድም አለ እና እሱም በአደባባይ ኃጢአት መገሰጽ የለበት የሚሉ ሰዎች አሉ። እነዛን ሰዎች እንግዲህ በአደባባይ ኃጢአት የሚገሰጽ በተለያዩ በአዋልድ መጽሐፎች ላይ የተጠቀሱ ታሪኮች አሉ። እነሱን አጋጥናል። እስቲ ወደ ወንድማችን ነው። እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታን የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በፊተኛው ህይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያን ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ እዚህ ቤተክርስቲያን አገቢም ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ እዚህ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ትወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ? ነፍሷን ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብፃዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ እየታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም።
ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻትን። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። አንድ ሰው በአደባባይ ኃጢአቱ ሲነገረው አሁን የሚጠጥር እንዳለ ጤተኛ ያልሆነ ድንጋይ አንስቶ ይውገራል። የተለመደ ጥቅስ በቃ የሆነ ሰው ኃጢአት ሲሰራ አደባባይ ላይ ወይ ቲክቶክ ላይ ወይ የሆነ ሶሻል ሚዲያ ላይ ይፖስታል። ኮሜንት ላይ ገብታችሁ እህቴ እኮ እንዳልሰራሽ፣ ወንድሜ እንዳልሰራ፣ እናቴ እንዳልሰራሽ፣ አባቴ እንዳልሰራ ብለህ አንድ ሰው ከጻፈ ኦኬ፣ ከዛ ሰው ይልቅ እናንተ ናችሁ የምትወቀሱት። ሆይ ይሄ ሊሰመርበት የሚገባ ነገር ነው፣ መለወጥ ያለበት ነገር። የእናንተን ሀሳብ ደግሞ ከኮሜንት ላይ አስፈሩልኝ። እንግዲህ ቀጣይ ቪዲዮአችን የሚሆነው ማን ያዘዋል በሰሞኑ ጉዳይ አዲስ ቪዲዮ ለቋል። እዚህ ሀገር በሃይማኖት ሰበብ የሚጎዱ ሰዎች በዝተዋል። ሃይማኖትን ተገን አድርገው ወንጀል የሚሰሩ ሰዎች በዝተዋል። እግዚአብሔርን የማያፈቅሩ እምነት የሌላቸው ሀብትን የሚወዱ ዝናን የሚፈልጉ በእግዚአብሔር ማሊያ ለሰይጣን እየተጫወቱ ምዕመኑን እየጎዱት ነው። አንዳንዶቻችሁ የላካችሁልኝ ነገር እጅግ በጣም ያሳዝናል፣ ያሳፍራል። ማን ያዘዋል? እግዚአብሔርን ብለን ቤተ እምነት በሄድን ተሸወድን፣ ተጎዳን። ሰዎች ይብን መተት አደረጉብን። ወዴት ሄደን እናልቅስ? በዓለም ተበድለን ሰው ጎድቶን ወደ ቤተ እምነት ስንሄድ አሁንም የሰይጣን አገልጋዮች ጭፍሮች የሆኑ ሰዎች ተጫወትብን። ወዴት ተኪዶ ቤት ይባላል ያላችሁ ሰዎች አላችሁ። እንዳትሸወዱ። የበግ ለምድ የለበሱ ነጣቂ ተኩላዎች አሉ። በእግዚአብሔር ማሪያ ለሰይጣን ይጫወታሉ። የነሱ ፍላጎት በህዝቡ ዘንድ ሃይማኖተኛ ተብለው ቅቡልነትን ማግኘት ነው። የነሱ ፍላጎት ገንዘብ ማግኘት ነው። የነሱ ፍላጎት አለቃቸው አጋርን ሰይጣንን ማገልገል እንጂ ከእግዚአብሔር ጋር ምንም የላቸውም። እንዴት ነው የሚታወቀው? በስራቸው በፍሬያቸው ይታወቃሉ። የእግዚአብሔር ሰው የሚታወቀው በፍሬው ነው፣ በወሬው አይደለም፣ በማስመሰሉ አይደለም። ቅዱሳት መጽሐፍትን ስለያዘ ሶሻል ሚዲያ ላይ ስለፖስተተ ስለ እግዚአብሔር ስላወራ አይደለም። የሚታወቀው በሚያደርገው በፍሬው ነው። ስለ እግዚአብሔር እያወራ ከእግዚአብሔር ጋር የሚያጣላ ነገር የሚያደርግ ከሆነ ያ ሰው በሰይጣን ማሊያ በእግዚአብሔር ማሊያ ለሰይጣን የሚጫወት ሰው ነውና ራሳችሁን ጠብቁ። እነዚህ ከሰይጣን በላይ ክፉ የሆኑ እነዚህ ሰዎችን የሚያስቱ ሰዎች እግዚአብሔር እንዳያገኝ ግድግዳ ሆነው የቆሙ ሰዎች ፍርዳቸው በጣም ከባድ ነው። በጣም ከባድ ነው። ታናናሾችን የሚያሰናክሉ ፍርዳቸው በጣም ከባድ ነው። እናንተ ግን እግዚአብሔርን ለምኑት። ቅዱስ የሆኑ ንጹህ የሆኑ ፈራ እግዚአብሔር ያላቸው አባቶች አገልጋዮች ዛሬም አሉ። ጥቂቶች ናቸው። እነሱን ፈልጋችሁ እንድታገኙ እግዚአብሔር አምላክ ይርዳችሁ። መልካም ቀን። እናመሰግናለን ወንድማችን ማለት በቃ ይሄ ነው እየሆነ ያለው። ሁሌ ሁለት ማለት ነው በቃ ወይ ወልድ አለማዊው ኦኬ ወይ ስፒሪቹዋል መንፈሳዊ መሀል ላይ ሆናችሁ ለዚህኛውም ለዚህ ለእናንተም አይጠቅማችሁም። በቃ ባይዘዌ እሸቱ የተናገረው ለኔ ነው። እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለውም። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። በጣም ስለዚህ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለውም። ለምን እንደማልለው ታውቃላችሁ? ስላልተመለስኩ። አሁንም የቤተ ክርስቲያን ማስታወቂያ የሰራው ግን እኔ ኃጢአት ቦታ ላይ አለሁ። እስካሁን ንስሐ ገብቼ በደሙ ተቀድሼ እየኖርኩ ቢሆን ኖሮ ግን እጠይቀው ነበር እሱ። ግን እኔ አሁንም ኃጢአት ላይ ነው ያለሁት። ስለዚህ
እሸቱ የተሳሳተው ነገር ምንድነው ብትሉኝ እንደው የሆነ ሰው እንዲመስል አድርጎ ስላወራ ነው። የሆነ ሰው እንዲመስል አድርጎ አውርቷል። ያችም ልጅ ደግሞ መታ እኔ ነኝ ስላለች ነው እንጂ ትክክለኛ ነገር ነው የተናገረው። የብዙዎቻችን ህይወት እኮ ነው። ጠዋት ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። አብዛኞቻችን ተመልሰናል ወይ ነው ጥያቄው። ተመልሰናል ወይ? አሁንም እዛ ውስጥ ነን ነው። አሁንም ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። ይሄ ሁላችንም ታሪክ ነው እና እግዚአብሔር ይቅር ይበለን ሁላችንንም። እጅ ከመጠቆም ግን አቁሙ። እንትና አንተ እንደዚህ አይደለ አንተ እንደዚህ አይደለ ከማለት ራሳችሁን ጠብቁ። እናንተ እሷ ላይ አትጠቁሙ ትላላችሁ፣ እናንተ ግን ሰው ላይ ጠቆማችሁ ነው ወረኛ ሁላ። በጣም ፔሬት ይሄ ነው በቃ ሊያስማማን የሚችለው። እኔ እንጃ ልቦና ይስጠን ነው። አሁን እዚህ ጋር እንትና እንዲህ ነች እሸቱ እንዲህ ነው ማለት ያስፈልጋል። ሪያሊቲውን መመልከት ያስፈልጋል። አሁን ላይ እሳት የሆነው በግድ ውሃ ነው ማለት አያስፈልግም። ውሃ የሆነው ደግሞ እሳት ይያል ግልጽ የሚታይ ነገር ነው እዚህ ጋር። ኦኬ ኮንሺየስ ምን ካለ ነገሮችን ልባችን እያወቀው እንትና እንዲህ ነች እንትና እንዲህ ነው ማለት አያስፈልግም። በቃ ሪያሊቲውን ግልጥ አድርጎ ከሰየናል እግዚአብሔር ያስባለሁ። ሮበርት ግሪን በሩል 19 ዘ 48 ሎስ ኦፍ ፓወር ላይ አንዲት ወርድ አለች፣ ሩል ማረሳት ማለት ነው። now who you are dealing with do not offend the wrong person ይላል። እኛ የተሳሳተ ሰው ኦፔንድ ማድረግ የለብን፣ በቃ ልካችንን ማወቅ አለብን። ኦኬ በስተመጨረሻ ደግሞ የምፈልገው የወንድማችን እሸቱ አካውንት እኔ እንግዲህ ይሄን ቪዲዮ እስከምቀርጽበት ታይም አካውንቱ ባን ሳይደርግ አይቀርም። ቼክ አድርጋችሁት ከሆነ እዚህ ነገር ውስጥ መግባት ነው ያስፈልግ። በቃ የምታስማሙ ሰዎች ካላችሁ እነዚህ እህትና ወንድም አስማሙ እንጂ ለማንም ለመጋባት ተጠቅመን ብዬ አስባለሁ። የግድ የሚካታ ነው። በቀጣይ ቪዲዮ እንግዲህ የሁለት ዓለም ሰዎች የእውነት መንፈስ የተኮነ ብቻ ነው ጨዋ መሆን የሚቻለው ዓለማዊ ሆኖ ጨዋትና ወንድሞች ሚለውን ታይ ሞር ፎከስ አድርገን በእህቶቻችን ላይ ቪዲዮ እንሰራለን። ቀጣይ ቪዲዮአችን ይሆናል። እንግዲህ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። የመሳይ ብሮዚንግ ቻናል